ኢትዮጵያ በአደገኛው ቀውስ ውስጥ እንደምትገኝ ዘጋርዲያን ዘገበ። በኦሮሚያ የቀጠለው ህዝባዊ አመጽ የመንግስት የጸጥታ ኃይሎች በሚወስዷቸው ያልተመጣጠነ እርምጃ ምክንያት መባባሱን ሚዲያው በዘገባው አመላክቷል። ለዘጋርዲያን ዘገባ መድኃኒዬ ግደይ። ለውጥን ያነገበው መሪ ስልጣን ላይ ሲወጣ ከውስጥም ከውጭም ድጋፍ ተችሮታል። በ1982 ዓመተ ምህረት የተቋቋመው አንጋፋው የእንግሊዙ ጋዜጣ ዘጋርዲያን በኢትዮጵያ ያለውን ቀውስ በተመለከተ ሰፋ ያለ ሀተታን አስፍሯል። በሀተታው ጠቅላይ ሚኒስትር አብይ በመጀመሪያ ወራት የስልጣን መንበራቸው በምዕራባውያኑ ተቀባይነት ማግኘታቸውን ያወሳል። አሁን ግን ነገሮች በተቃራኒው መንገድ መትመማቸውን ነው ዘጋርዲያን በፊት ለፊት ገጹ ያሰፈረው። በተለይም በኦሮሚያ የተቀጣጠለው ህዝባዊ አመጽ በህዝቡና በጠቅላይ ሚኒስትሩ መካከል ያለውን ቅራኔ በግልጽ ያሳየ ነው ይላል። ዘጋርዲያን የሃጫሉ መገደልን ተከትሎ በትንሹ 180 ንጹሃን ዜጎች መሞታቸውን ማረጋገጫው አለኝ ነው የሚለው። አብዛኞቹም በጸጥታ ኃይሎች ተገደሉ። በፈረንጆቹ 2015 ዓ.ም የተጀመረው የኦሮሞ አመጽ ጠቅላይ ሚኒስትር አብይ አህመድ ቢያስተዋውቅም በጠቅላይ ሚኒስትር አብይ ግን ምላሽ አላገኘም። እናም አመጹ አሁንም ቀጠለ ይላል የዓለም አቀፉ ክራይሲስ ግሩፕ ተንታኝ ዊሊያም ዴቪድሰን። ዊሊያም መቀመጫውን አዲስ አበባ ነው ያደረገው። የተመለከተውንም ለዘጋርዲያን አጋራ። መንግሥት የወሰደው ያልተመጣጠነ ኃይል የተሞላውና በንጹሃን ዜጎች ላይ ያነጣጠረ ግድያ አመጹን አባብሶታል ይላል። የዚህ ቀውስ ሌላው መንስኤ ዘጋርዲያን በትንታኔው አስቀመጠ። ሀገራዊው ምርጫ መራዘም። ዲፕሎማቶችና ሌሎች ዓለም አቀፍ ታዛቢዎች ጉዳዩን በጎሪጥ እንደሚመለከቱት ያትታል። ምርጫው ለምን ተራዘመ? የዲፕሎማቶቹና የዓለም አቀፍ ታዛቢዎቹ ጥያቄ ነው። ዘጋርዲያን ያነጋገራቸው ታዳጊዎች በጸጥታ ኃይሎች መታደናቸውና በርካቶች መገደላቸው ይናገራሉ። የአወዳይ ነዋሪው ከድር የጸጥታ ኃይሎች ተኩስ ከፈቱብን፣ የምችለውን ያህል ለመሮጥ መኮርኩኝ፣ ሰዎች በጥይት ጀርባቸውን ተመተው ሲወድቁ ተመልክቻለሁ ይላል። የ22 ዓመቱ አልዬ በሂርና ከተማ በጥይት ተመቶ ሆስፒታል ነው የሚገኘው። የተቃውሞ ሰልፉ አካባቢ ግን ዝር አላለም። የሚገርመው የጸጥታ ኃይሎቹ በሆስፒታሉ ደጅ የእሱን መውጣት ይጠባበቃሉ ይላሉ ቤተሰቦቹ። የድሬ ነዋሪው ፈርሃን በመንግሥት የጸጥታ ኃይሎች መገደሉን ቤተሰቦቹ ለዘጋርዲያን ተናግሯል። ጎረቤት ለመጠየቅ በወጣበት ጥይት አርከፈከፉበት። ምንም የሠራው ጥፋት አልነበረም። ወንድሜ በወጣበት ሞተ ይላል ያክስቱ ልጅ። ተንታኞች ተስፋ የቆረጠ የሚመስለው መንግሥት በሚወስደው እርምጃ አመጹ መባባሱን አስፍረዋል። በተለይም በኦሮሞ ሕዝብ ላይ ጥቃቱ የበረታ ነው ይላሉ። ሐሳባቸውን ለዘጋርዲያን ያጋሩት አስተያየት ሰጪዎቹ የኦሮሞ ስም ካለህ ሰለባ ትሆናለህ ሲል ምሬቱን የገለጸው ደግሞ የዱሬሳ ወንድም ነው። ዱሬሳ በማኅበራዊ ትስስር ሚዲያ እጅጉን መጎዳቱን የሚያሳይ ምስሉን በስፋት ነው የተሰራጨው። የጸጥታ ኃይሎቹ ወደ ካምፓቸው ወሰዱትና ክፉኛ ደበደቡት። አሁን በሞትና በሕይወት መካከል ይገኛል ይላል ወንድሙ። የአብይ አህመድ መንግሥት ፖሊሲ ውድቀት በገዢው ፓርቲ ብልጽግና ውስጥ ክፍፍልን ብሎም ውድቀትን ያስከትላል። እንደ ዘጋርዲያን ትንታኔ የለማ መገርሳ ከሥልጣን መወገድ አንዱ ማሳያ ነው ይላል። ለማ የቀድሞ የጠቅላይ ሚኒስትር አብይ አጋር፣ አሁን ቀንደኛ ተቃዋሚ ናቸው። ዘጋርዲያን እንዳሰፈረው ጠቅላይ ሚኒስትር አብይ 4 ኪሎ ያስገባቸው ሕዝባዊ አመጽ አሁን መንበረ ሥልጣናቸውን እየናጠው ይገኛል። ዘጋርዲያን ዘገበ።